በምሽት ህይወት የደመቀችዋ ሙዚቃን ኃይለኛ የእግር ኳስ ፉክክርንና የዘመናት የባህር ኃይል ታሪክን አጣምራ የያዘች ከተማ ሊቨርፑል ከቢትልስ የሙዚቃ ባንድ የትውልድ ቦታነት እስከ አንፊልድና ጉዲሰን ፓርክ ንዝረት የሆነ የደጋፊ ድባብ ድረስ በጥቅሉ ሊቨርፑል ሌላ ቦታ የማትደገም ልዩ ከተማ ነች። በሊቨርፑል ሁሉም አለ። እናም በዚህ በማይረሳ ከተማ ውበትና ባህሪ ለመደነቅ ዛሬ ጉዟችንን ወደ ሊቨርፑል ከተማ እናደርጋለን። ቻናላችንን ሰብስክራይብ በማድረግ አብራችሁን ሁኑ። የሊቨርፑል ከተማ ሊቨርፑል ክልል በመባል በሚታወቀው አካባቢ በእንግሊዝ ሰሜናዊ ምዕራብ የምትገኝ የወደብ ከተማ ስትሆን በመርሲ ወንዝ አቅራቢያ ዳርቻ ላይ ትገኛለች። ከማንቸስተር በስተ ምዕራብ 56 ኪሎ ሜትሮች፣ ከለንደን በስተ ሰሜን 350 ኪሎ ሜትሮች ትርቃለች። ከተማዋ ከመካከለኛው ዘመን ጀምሮ በኢንዱስትሪ አብዮት ወቅት ከዓለም ዋና የባህር ወደቦች አንዷ እስከመሆን ድረስ ለዘመናት የሚዘልቅ ብዙ ታሪክ አላት። ከተማዋ አሁን ላይ ወደ 500,000 የሚጠጋ ህዝብ መኖሪያ ስትሆን ይህም በዩናይትድ ኪንግደም 9ኛዋ ትልቅ ከተማ አድርጓታል። በከተማዋ የሚነገሩትን ቋንቋዎች ስንመለከት ደግሞ እንግሊዘኛ ቀዳሚውን ስፍራ ይይዛል። ነገር ግን በከተማዋ ልዩ በሆነው የስካውስ ንግግርና ዘዬዋም ትታወቃለች። ከዚህ በተጨማሪም ከተማዋ የብዙ ህዝቦች መኖሪያ በመሆኗ እንደ አረብኛ፣ ቻይንኛና ፖላንድኛ ቋንቋዎች ይነገሩባታል። ይህ ውብ ህዝብ ለከተማይቱ የተለያዩ የባህል ስብጥርና ደማቅ የከተማ ድባብ ሰጠዋታል። የከተማዋ ጂኦግራፊያዊ አቀማመጥ ከበለጸገ ህዝቧ ጋር ተዳምሮ ሊቨርፑል በዩኬ ውስጥ ቁልፍ የባህልና የኢኮኖሚ ማዕከል አድርጓታል። የባህር ላይ ታሪክ፣ ጠንካራ የትምህርት ተቋማት እና ተለዋዋጭ የባህል ትዕይንት ከመላው ዓለም ሰዎችን መማረክ የምትችልና ለኑሮና ለጉብኝት በጣም ምቹ እንድትሆን አድርጓታል። በአንድ ወቅት ሁሉን ተቀባይ የሆነች የመካከለኛው ዘመን የአሳ ማጥመጃ መንደር የነበረችው በ18ኛው መቶ ክፍለ ዘመን ብሪታንያን ከዓለማችን ራቅ ካሉ አካባቢዎች ጋር ያገናኘች የተጨናነቀ የወደብ ከተማ በመሆን ነበር ታዋቂነትን ማሳየት የጀመረችው። በ1715 የዓለማችን የመጀመሪያው የንግድ ተንሳፋፊ ወደብን ገንብታ የባህር ላይ ታሪክ ጅማሯን የለኮሰች ሲሆን መርከቦች ጭነታቸውን በብቃት እንዲጭኑና እንዲያወርዱ በማድረግ ከተማዋን የዓለም መግቢያ እንድትሆን አስችሏታል። በኢንዱስትሪ አብዮት ጊዜም ሊቨርፑል በዓለም ላይ በጣም ከተጨናነቁ ወደቦች አንዱ በመሆኑ በወደቦች የሚገቡ መርከቦች ጥሬ ዕቃዎችንና አዲስ እድሎችን በሚፈልጉ ስደተኞች ልትሞላ ችላለች። ቀስ በቀስም ከተማዋ ለንግድና ለስደተኞች ወሳኝ ማዕከል ሆናለች። ይህ ዘርፈ ብዙ ማንነቷም እስከ ዛሬ ድረስ ጸንቶ ቀጥሏል። የከተማዋን አቀማመጥ በወፍ በረር ስንመለከት በተለያዩ ኢኮኖሚያዊና ማህበራዊ ክፍሎች የተከፈለች ሲሆን የመጀመሪያው የከተማዋ ክፍል እንደ ሮያል ሊቨር፣ እንደ አልበርት ዶክና ታዋቂው ኬቭ ክለብ ያሉ ድንቅ ምልክቶች ያሉበትን አካባቢ ይይዛል። ሁለተኛው የከተማዋ ክፍል ደግሞ ከማዕከላዊ በስተደቡብ ክፍል ባልቲክ ትራያንግልን ጨምሮ ዘመናዊ መጠጥ ቤቶች፣ የሙዚቃ ቦታዎችና የጎዳና ትርኢቶች የሚታወቁ አካባቢዎችን ይይዛል። ሶስተኛው የከተማዋ ክፍል ደግሞ ከዋተር ፍሮንት ፊት ለፊት ያለው ታሪካዊ የመርከብ ማረፊያዎችና አስደናቂ አርኪቴክቸር ውብ ስራዎችን ይይዛል። ሊቨርፑል ለዩናይትድ ኪንግደም የምታበረክተውን የኢኮኖሚ አስተዋጽኦ ስንመለከት ደግሞ የከተማዋ አጠቃላይ የሀገር ውስጥ ምርት ወይም ጂዲፒ 15.91 ቢሊዮን ፓውንድ ይደርሳል። ይህም በብሔራዊ ኢኮኖሚ ውስጥ ያለውን ጉልህ ሚና ያሳያል። ሊቨርፑልን በዓለም አቀፍ ደረጃ ታዋቂ ያደረጓትን ጉዳዮች ስንመለከት ደግሞ የሊቨርፑል ታሪክ የሆነው በ1960ዎቹ ውስጥ ዓለምን በከፍተኛ ማዕበል ከወሰደው ከታዋቂው ባንድ ዘ ቢትልስ ጋር ያለው ግንኙነት ስለ ሊቨርፑል ከተወራ ሊረሳ የማይችል ጉዳይ ነው። ባንዱን የመሰረቱት በሊቨርፑል ተወልደው ያደጉት ጆን ሌኖን፣ ፖል ማካርቲኒ፣ ጆርጅ ሃሪሰን እና ሪንጎ ስታር የሙዚቃ ጉዟቸውን የጀመሩት በዚች ከተማ መሃል ነበር። የባንዱ ስኬት በዓለም ዙሪያ የሙዚቃ አብዮት ብቻ ሳይሆን ሊቨርፑልን ወደ ደማቅ የባህልና የቱሪዝም መዳረሻነት በመቀየር በሚሊዮኖች የሚቆጠሩ አድናቂዎችን ከዓለም ዙሪያ እንዲስቡ አድርጓል።
ሌላኛው የከተማዋ መለያ ደግሞ ነዋሪውን ለሁለት የከፈሉት የሊቨርፑል እና የኤቨርተን እግር ኳስ ክለብ መገኛ መሆኗ ነው። የሊቨርፑል ነዋሪዎች ለእግር ኳስ ላቅ ያለ ፍቅር አላቸው። የሊቨርፑል እግር ኳስ ክለብ ደጋፊዎች በአንፊልድ you will never walk alone እያሉ ሲዘምሩ፣ በስታሊን ፓርክ ማዶ ጉዲሰን ፓርክ ላይ ደግሞ ታማኝ የኤቨርተን ደጋፊዎች ድጋፍ ከተማዋ ታስተናግዳለች። በሁለቱ ክለቦች የጨዋታ ቀናት እንደ ኤሌክትሪክ የሚነዝር ቤተሰቦችን፣ ጓደኞችን እና ጎረቤቶችን በታማኝነትና በኩራት አንድ የሚያደርጋቸው ስሜት ሲነግስ መላው ከተማዋ ለሁለት ትከፈላለች። በሊቨርፑል እና ኤቨርተን መካከል የሚደረገው የደርቢ ጨዋታ ደግሞ መርሲሳይድ ደርቢ ይባላል። የስያሜው ምክንያት ደግሞ ሁለቱም ክለቦች በመርሲ ወንዝ ዳርቻ ላይ በምትገኝ ሊቨርፑል ከተማ ውስጥ መገኘታቸው ነው። የመርሲሳይድ ደርቢ በእንግሊዝ እግር ኳስ ከፍተኛ ፉክክር የሚካሄድበት ሲሆን በዓለም ዙሪያ ያሉ ደጋፊዎችን ትኩረትም ይስባል። በደርቢ ጨዋታዎች ቀን የእግር ኳስ ፍልሚያው ስለ ዝናና ክብር ብቻ አይደለም፣ ስለ መንፈስ ጽናት እና ስለ አይበገሬ ደጋፊነት ጭምር እንጂ። ይህ ዘመን የማይሽረው የእግር ኳስ ባህል ሊቨርፑልን ከዓለም ታላላቅ የስፖርት ከተሞች አንዷ በማድረግ የእግር ኳስ ፍቅር ከትውልድ የሚበልጥና ማህበረሰቡን አንድ የሚያደርግበት ደረጃ ላይ እንዲደርስ አድርጎታል። ሌላው የከተማዋ መለያ የሆነው ደግሞ የምሽት ህይወት ሲሆን በቀንም በማታም የማትተኛ ከተማ ያደርጋታል። ከጨለማ በኋላ ነዋሪዎችና ጎብኚዎች ሕያው ሆኖ ለማምሸት የከተማዋ መንገዶች በሰዎች ይሞላሉ። ከኮክቴል መጠጥ ቤቶች እስከ ክለቦች ላይቭ ባንድ እና ባህላዊ መጠጥ ቤቶች በሰዎች ይሞላሉ። እንደ ቦልድ ጎዳናና ሴል ስትሪት ያሉ አካባቢዎች ደግሞ መጠጥና የጎዳና ላይ ምግብ ያሉ የተለያዩ ዝግጅቶችን ለእንግዶቻቸው ያቀርባሉ። ለአማረ ምሽት ደግሞ የአልበርት ዶክ አካባቢ አስደናቂ እይታዎች ያሏቸው ውብ የውሃ ዳርቻዎችንና ቡና ቤቶችን ያቀርባል። ማቴዎ ስትሪት ደግሞ ከላይቭ ባንድና የህብረት ዝማሬዎች ጋራ የሚታወቀውን ተወዳጁን የሊቨርፑልን ድባብ ያመጣዋል። የአደባባይ ኮንሰርቶች ከዲጂዎች ጋር ተጨምሮ የወጣትነትን ከፍተኛ ኃይል ይጨምራሉ። እነዚህ ነገሮች ተደማምረው ከተማዋን በዩኬ ከፍተኛ የፓርቲ መዳረሻዎች አንዷ አድርጓታል። በትምህርት ዘርፉም ሊቨርፑል የበርካታ ታዋቂ ዩኒቨርሲቲዎች መኖሪያ ነው። ይህም ከመላው ዓለም ለመጡ ተማሪዎች ደማቅ መናኸሪያ ያደርገዋል። ከነዚህ ውስጥም የሊቨርፑል ዩኒቨርሲቲ በምርምር ምርጡና ታሪካዊው ካምፓስ ነው። ሌላው ደግሞ ሊቨርፑል ጆን መርሲ ዩኒቨርሲቲ ሲሆን በከተማዋ ውስጥ ዘመናዊ መገልገያዎች ላይ በማተኮር በተግባራዊና በስራ ላይ ያተኮረ ትምህርትን ይሰጣል። ሌላኛው ደግሞ በማህበረሰብ ተኮር ትምህርት አቀራረብና በጠንካራ ፕሮግራሞቹ የሚታወቀው ሊቨርፑል ሆፕ ዩኒቨርሲቲም በከተማዋ ይገኛል። በተጨማሪም የሊቨርፑል ኪነ ጥበብ ተቋም ወይም LIPA በኪነ ጥበብ ኮርሶቹ በዓለም አቀፍ ደረጃ ዕውቅናን አግኝተዋል። የከተማዋ የበለጸገ አካዳሚ ከባቢ ከባህላዊና ማህበራዊ እድሎች ጋር ተዳምሮ ሊቨርፑልን ለተማሪዎች መኖሪያና መማሪያ አስደሳች ቦታ ያደርገዋል። በፖለቲካው መስክም ሊቨርፑል የዩናይትድ ኪንግደም የፖለቲካ ምህዳርን በመቅረጽ የረጅም ጊዜ ታሪክ ያለው የፖለቲካ እንቅስቃሴ ያለባት ስትሆን በተለይም ለሌበር ፓርቲና ለግራ ክንፍ ፖለቲካ ባለው ጠንካራ ድጋፍ በስፋት ይታወቃል። የሊቨርፑል የመጓጓዣ ዘዴን ስንመለከትም ቀልጣፋና በሚገባ የተገናኘ የትራንስፖርት ስርዓት ያላት ከተማ ናት። ባቡሮች መሃል ከተማዋን ከከተማ ዳርቻዎችና አጎራባች አካባቢዎች ጋር ያገናኛሉ። ለአብነትም እንደ ለንደን፣ ማንቸስተር እና ግላስኮ ላሉ ዋና ዋና ከተሞች ቀጥተኛ አገልግሎቶችን በማቅረብ እንደ ዋና ማዕከል ሆነው ያገለግላሉ። ቁልፍ የከተማ ቦታዎችንና መስህቦችን ተደራሽ የሚያደርጉ አገልግሎቶችን የሚሰጡ የከተማ አውቶቡሶች ሽፋንም በከተማው በስፋት ይገኛል። በአየር ለሚጓጓዙ ደግሞ የሊቨርፑል ጆን ሌኖን አየር ማረፊያ የሀገር ውስጥና የውጭ በረራዎችን በብቃት ያስተናግዳል። የሊቨርፑል ወደብ ደግሞ ለመርከብና ለጀርባ ሽርሽሮች ወሳኝ መግቢያ ሆኖ እያገለገለ ይገኛል። ምናልባት እግር ጥሎት ወደ ሊቨርፑል ጎራ ካሉ ደግሞ እነዚህን ቦታዎች ቢጎበኙ ስለ ከተማዋ ያለውትን ዕውቀት ከፍ ያደርጉበታል። የመጀመሪያው
ሮያል አልበርት ዶክ የተሰኘው የውሃ ዳርቻ ሲሆን በውስጡ ሙዚየሞች፣ ጋለሪዎች፣ ሱቆችና ሬስቶራንቶች አሉት። ሌላው ደግሞ የሊቨርፑል ካቴድራል ሲሆን በተለይ ከማማው ላይ አስደናቂ እይታዎችን የሚሰጥ በብሪታንያ ትልቁ ካቴድራል ያደርገዋል። ሌላው መረሳት የሌለበት ቦታ ደግሞ የሊቨርፑል እግር ኳስ ክለብ መቀመጫ የሆነው የአንፊልድ ስቴዲየም ይገኝበታል። ከነዚህ በተጨማሪም ከጥንት ጀምሮ እስካሁን ድረስ ያለውን አስደናቂ የጥበብ ስብስብ የያዘው ዎከር አርት ጋለሪ ይገኝበታል። እንዲሁም የመርሲሳይድ ማሪታይም ሙዚየም ሌላው ሲሆን የታይታኒክ ኤግዚቢቶችን ጨምሮ የሊቨርፑልን የባህር ላይ ቅርስን ይዟል። ዘ ቢትልስ ጉዟቸውን የጀመሩበት የሙዚቃ ቦታ ኬቭ ክለብም ሊረሱ ከማይገባቸው ቦታዎች ውስጥ ነው። ከተማዋ ካፈራቻቸው ዓለም አቀፍ ዕውቅናን ከተጎናጸፉ ሰዎች መካከል እንደ ሙዚቃ፣ ስፖርትና ፖለቲካ ባሉ የተለያዩ መስኮች ተደማጭ ሰዎች መፍለቂያም ናት። ለአብነትም የእንግሊዝ እግር ኳስና የሊቨርፑል ክለብ ታሪካዊ ተጫዋች ስቴቨን ጀራርድ ይጠቀሳል። ሌሎች ተጠቃሽ ግለሰቦችን ስንመለከትም ከተማዋ የቢትልስ የሙዚቃ ባንድ መስራቾችን የያዘች ከተማ ናት። ሊቨርፑል እንደማንኛውም ዋና ከተማ ምንም እንኳን ደማቅ ባህልና የበለጸገ ታሪክ ቢኖራትም የተለያዩ ፈተናዎች እየገጠሟት ትገኛለች። ከዋና ዋና ጉዳዮች አንዱም የኢኮኖሚ ልዩነት ሲሆን አንዳንድ ሰፈሮች ከበለጸጉ አካባቢዎች ጋር ሲነጻጸሩ ከፍተኛ የሆነ ስራ አጥነት እያጋጠማቸው ይገኛል። ይህንን የኢኮኖሚ ክፍተት ለመፍታት ጥረቶች ቢደረጉም አሁንም ድረስ ፈተና ሆነው ቀጥለዋል። ሌላው የከተማዋ ተግዳሮት ደግሞ የመኖሪያ ቤት ውድነት ሲሆን ይህም ነዋሪዎች በተመጣጣኝ ዋጋ ቤት እንዳያገኙ አድርጓቸው እስካሁኗ ጊዜ ድረስ ቀጥሏል። ሊቨርፑል ታሪክን፣ ባህልን፣ ሙዚቃንና ስፖርትን የማይረሳ ገጠመኝን ያጣመረች ከተማ ከታዋቂው ዘ ቢትልስ እስከ መርሲሳይድ ደርቢ ከደመቀ የምሽት ሕይወት እስከ ሀብታም የባህር ትሩፋቶች ሊቨርፑል ጎብኚዎችን መማረኳን ቀጥላለች። ቻናላችንን ሰብስክራይብ በማድረግ አብራችሁን ሁኑ እያለን ለዛሬ አበቃን። ሰላም።